በ24 ሰዓት ውስጥ ያለን ጊዜ እጥረት ጉዳይ አይደለም። ነገር ግን የትኩረት ማጣት አቅምን ወደ አንድ ጉዳይ መሰብሰብ ችግር ነው። በ24 ሰዓት ውስጥ ብዙዎቹ ከራሳቸው አልፎ ብዙ ሚሊዮን ሰዎችን የቀየሩ ሰዎች እንኳን እኩል ሰዓት መሰጠት ኢነርጂያቸውን ግን ትኩረታቸውን እንደ ጦር ወደ አንድ ትልቅ ጉዳይ ህይወታቸውን ነገ ለሚቀይር ጉዳይ ህይወታቸውን አንድ እርምጃ ከፍ ለሚያደርግ ጉዳይ ላይ ነገር ላይ ያደርጋል። ነገ ህይወታችን ለማይቀይሩ ነገሮች፣ ቤተሰቦቻችን ለማይቀይሩ ጉዳዮች፣ ገቢ ለማይጨምሩ፣ ጤናችንን ማያመጡ ማያሻሽሉ ጉዳዮች በየቀኑ ብዙ ጊዜያትን የምናባክናቸው ለህይወታችን ግን እርባና የሌላቸው ጉዳዮች አሉ። እነሱን መተው መጨከን ነው ትኩረት ማለት ይሉታል። በወረቀቱና በፀሐይ ብርሃን መካከል የፀሐይን ኃይል የሚሰበስብ ማጉያ መነጽር ግላስ ብርጭቆ ብንጠቀምና የፀሐይ ኃይል በብርጭቆ አልፎ ወረቀቱን እንዲነካ ብናደርግ ወረቀቱ እሳት ይነደዋል። የተበታተነው የፀሐይ ኃይል ብርጭቆ ብናስቀምጥ፣ ማግኒፋይንግ ግላስ ብናስቀምጥ የፀሐይ ኃይሉን የመሰብሰብ አቅም አለውና ወረቀቱ ላይ እሳት ፈጥሮ ወረቀቱን የማቃጠል አቅም ይጨምራል። ቶኒ ሮቢንስ የሚባል ትልቁ ደራሲ እንዲህ ይላል፣ ትኩረት የሚያርፍበት ቦታ ላይ ጉልበት እዛው ይፈሳል፣ ውጤቱም እዛው ይታያል ይላል ቶኒ ሮቢንስ። ለቻናላችን አዲስ የሆናችሁት መርሃ ግብሮቻችንን ለመከታተል ሰብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። እናመሰግናለን። ሰላም ጤና ይስጥልን። ትኩረት ምንድን ነው በሚል ርዕስ አጭር ነገር እንማማራለን ማለት ነው። በየቀኑ ለብዙ ሰዓታት እንለፋለን፣ እንሰራለን፣ እንተጋለን፣ ግን ብዙ የሚታይ ለውጥ አላገኘንም። ሀሳባችን፣ መንፈሳችን በተለያዩ አጀንዳዎች፣ በተለያዩ ስራዎች፣ በተለያዩ ፍላጎቶች ተበታትኖ ነው ያለው። ስለዚህ የውስጣችን ኃይል አንድ ነውና ይህንን ኃይል ወደ ተለያዩ አጀንዳዎች፣ ወደ ተለያዩ ሀሳቦች በታትነናቸዋል ማለት ነው። ትኩረታችን፣ ኃይላችን አንድ ጉዳይ ላይ አይደለም ያለው ማለት ነው። በብዙ ነገር እንባዝናል። ብዙ ቦታዎች ላይ ሀሳባችን በትነናል፣ ኃይላችን በትነናል፣ ትኩረታችንን በትነናል። ነገር ግን ለውጥ የለም። መዳከር ነው፣ መልፋት ነው፣ መጨነቅ ነው፣ መጠራጠር ነው፣ ተስፋ መቁረጥ ነው። ይህ የጊዜ እጥረት ጉዳይ አይደለም። በ24 ሰዓት ውስጥ ያለን ጊዜ እጥረት ጉዳይ አይደለም። ነገር ግን የትኩረት ማጣት አቅምን ወደ አንድ ጉዳይ መሰብሰብ ችግር ነው። በዚህ አውድ ላይ ያሉት ሰዎች በ24 ሰዓት ውስጥ ብዙዎቹ ዓለምን የቀየሩ ከራሳቸው አልፎ ብዙ ሚሊዮን ሰዎችን የቀየሩ ሰዎች እንኳን እኩል ሰዓት መሰጠት ኢነርጂያቸውን ግን ትኩረታቸውን እንደ ጦር ወደ አንድ ትልቅ ጉዳይ ህይወታቸውን ነገ ለሚቀይር ጉዳይ ህይወታቸውን አንድ እርምጃ ከፍ ለሚያደርግ ጉዳይ ላይ ሀሳባቸውን፣ ኃይላቸውን፣ ትኩረታቸውን እዚያው ነገር ላይ ያደርጋሉ። እኛ ስንት ጉዳይ ላይ ይሁን ትኩረታችንን እየበታተን ነው። ምናልባት ለዚህ ይሁን ብዙ ነገሮች የማይሳኩ ይህንን እንሞክራለን፣ ያንን እንሞክራለን። ኤነርጂያችን አንድ ነው። ወደ 10-20 ነገር ላይ በደንብ በታትነዋል ትኩረታችን፣ ኃይላችን። ትኩረት ምንድን ነው? ትኩረት ምንድን ነው? በዚህ ዘርፍ ላይ ያሉ ሰዎች ትኩረትን እንደዚህ ዲፋይን ያደርጉታል። ትኩረት ማለት አንድ የምንፈልገውን የምናምነውን ነገር አዎን ብሎ መምረጥና በሱ በኩል የሚመጡት ነገሮችን ሁሉን ቻሌንጅ ማድረግ፣ ኮንፍሮንት ማድረግ፣ መጋፈጥ ማለት ነው ይላል። እሱ ብቻ በቂ አይደለም ይላሉ። በሌላ በኩል ደግሞ ነገ ህይወታችን ለማይቀይሩ ነገሮች፣ ቤተሰቦቻችን ለማይቀይሩ ጉዳዮች፣ ገቢ ለማይጨምሩ፣ ጤናችንን ማያመጡ ማያሻሽሉ ጉዳዮች በየቀኑ ብዙ ጊዜያትን የምናባክናቸው ለህይወታችን ግን እርባና የሌላቸው ጉዳዮች አሉ። እነሱን መተው መጨከን ነው ትኩረት ማለት ይሉታል። የምንፈልገው ነገር ላይ ሙሉ ኃይላችንን ማድረግ ብቻ በቂ አይደለም ነው። የማንፈልገው ባህሪያችን ሆኖ ያደግንበት ሆኖ ነገ ህይወታችን በማይቀይሩበት በርካታ ነገሮች ዕለት ዕለት እንሰራለን። እነኛን ነገሮችን መቆራረጥ፣ መተው፣ መጨከንም ጭምር ነው ትኩረት ማለት ይሉታል። ለምሳሌ ብዙዎቻችን እንደምናውቀው የፀሐይ ብርሃን ላይ ቀጥታ ወረቀት ብናስቀምጥ ምናልባት የተወሰነ ሙቀት ይደርሰዋል። ወረቀቱ ትንሽ ሊሞቅ ይችላል። ነገር ግን በወረቀቱና በፀሐይ ብርሃን መካከል የፀሐይን ኃይል የሚሰበስብ ማጉያ መነጽር ግላስ ብርጭቆ ብንጠቀምና የፀሐይ ኃይል በብርጭቆ አልፎ ወረቀቱን እንዲነካ ብናደርግ
ወረቀቱን እሳት ይነደዋል፣ ወረቀቱ ይቃጠላል። ትልቅ የፀሐይ አቅም በግላሱ ተሰብስቦ በማግኒፋይንግ ግላሱ ወይም በብርጭቆ ተሰብስቦ ይመጣና አልፎ ያለውን ወረቀት ሊያቃጥለው ይችላል። የተበታተነው የፀሐይ ኃይል ቅድም ወረቀቱን አያቃጥልም ነበር፣ ኢንቤር ባዶ ወረቀቱን ለፀሐይ ስናጋለጥ። ነገር ግን ብርጭቆ ብናስቀምጥ፣ ማግኒፋይንግ ግላስ ብናስቀምጥ የፀሐይ ኃይሉን የመሰብሰብ አቅም አለውና ወረቀቱ ላይ እሳት ፈጥሮ ወረቀቱን የማቃጠል አቅም ጭምራለሁ። ትኩረት ማለት እንደዚህ ነው። ኃይላችንን መሰብሰብ ማለት ነው ትኩረት። የማያስፈልገንን ነገርን ደግሞ መቶ መጨከን ማለት ነው። በየዕለቱ አብዛኛውን ጊዜያችንን ምን ላይ ነው የምናተኩረው? ብዙ ጊዜ ዲቮት የምናደርገው በምን አይነት ጉዳይ ይሆን? ሶሻል ሚዲያዎች፣ ኖቲፊኬሽኖች፣ ህይወታችንን የሆነ ነገር የማይጨምሩ ጉዳዮች ላይ ነው ብዙ ሰዓታችን በየዕለት። እስቲ ራሳችን እንፈትሽ፣ እንገምገም። ምን አይነት ጉዳዮቻችን ላይ ነው ትኩረታችን በየጊዜው እንደ ልማድ ሆነው ማለት ነው ረጅም ጊዜያትን የምንፈጅበት? በእያንዳንዱ ምን አይነት ጉዳዮች ላይ ነው? ህይወታችን የሚቀይሩ ጉዳዮች ናቸው? የዛሬ 5-10 ዓመት ራዕይ በምናስቀምጣቸው ጉዳዮች ላይ ናቸው ወይ ምንም የማይጨምሩ አሁን ትንሽ የእኛን ድብርት ፏ የሚያደርጉት ግን 24 ሰዓቱ አብዛኛውን ሰዓት ለነሱ የምንሰጣቸው ጉዳዮች ናቸው ትኩረታችንን የወሰዱት። ስለዚህ ጉልበታችን፣ ኃይላችን፣ አቅማችን ነገ ህይወታችን ለማይቀይሩ ጉዳዮች ላይ በብዙ መልክ ሲበተን ጠንካራ ሰው፣ የተሳካለት ሰው፣ የሚለወጥ ሰው መሆን አንችልም። ትኩረታችን አንድ ጉዳይ ላይ መሰብሰብ አለበት። የዛሬ ይህችን ዓመት 2 ዓመት 3 ዓመት 4 ዓመት እንደዚህ አይነት ሰው በገቢም በመንፈሳዊነት በተግባቦት በጤና በትምህርት በእውቀት የተሻልኩ እንደዚህ አይነት ሰው መሆን አለብኝ ብለን ለቀረጽነው እቅዳችን ትኩረታችን በሙሉ እዛ ላይ ሊሆን ይገባል። ይሄ ህይወታችን ይቀይራል። የተበታተነ አይዲያ ካለን ህይወታችን መቼም አይቀየርም። ትኩረታችን የት ነው ያለው? ቶኒ ሮቢንስ የሚባል ትልቁ ደራሲ እንዲህ ይላል፣ ትኩረት የሚያርፍበት ቦታ ላይ ጉልበት እዛው ይፈሳል፣ ውጤቱም እዛው ይታያል ይላል ቶኒ ሮቢንስ። ጉልበታችን እዛ ይፈሳል፣ ውጤቱም እዛው ይታያል። ስለዚህ በምንፈልገው ጉዳይ ላይ ብዙ ሰዓታችንን ለሱ መስጠት ይገባናል። ትኩረት ማለት እሱ ማለት ነው። ወደ ምንፈልገው ጉዳይ ላይ ኃይላችን፣ ጊዜያችን፣ እሳቢያችን፣ አቅማችን ሁሉ ለሱ በሚጠቅም መልክ ላይ ብዙ ሰዓት መስጠት ማለት ነው ትኩረት ማለት። ስለዚህ ትኩረት ለማምጣት ምን እናድርግ? እንዴት እንሰብስብ ሀሳባችንን፣ ኃይላችንን ወደ አንድ ጉዳይ እንዴት እንሰብስብ የምንል ከሆነ አንድ ግልጽ የሆነ የምንፈልገው ነገር መጀመሪያ ማወቅ ያስፈልገናል። ያን ጉዳይ በትክክል እንደዚህ አይነት ሰው መሆን አለብኝ፣ በገቢ ቅድም እንዳልኩት በተለያዩ ጉዳዮች እኛ የምንፈልጋቸው ጉዳዮች እኛን የሚያሻሽሉ ጉዳዮች ላይ ግልጽ የሆነ ነገር በትክክል እናስቀምጣለን። እሱም ካስቀመጠን በኋላ ሀሳባችን እንዳይበተን 90-91 የሚባል ህግ እንከተላለን። ይህ ህግ ምንድን ነው? በዚህ አውድ ላይ ያሉት ሰዎች 90-91ን እንዲህ ይሉታል። ለ90 ቀናት በእያንዳንዱ ቀን 90 ደቂቃ፣ አንዷ ደግሞ እያንዳንዱ ቀን ናት። ለ3 ወራት ማለት ነው 90 ቀን ማለት ለ3 ወራት ለ90 ቀናት በእያንዳንዱ ቀን ደግሞ ለ90 ደቂቃ 1 ሰዓት ተኩል ትኩረታችንን ሁልጊዜ ለ1 ሰዓት ተኩል በ24 ሰዓት ውስጥ ወደምንፈልገው ጉዳይ ብቻ እስቲ እናድርግ። ስልኮቻችንን እናጥፋ። እኛን የሚረብሹ ነገሮችን ሁሉ እናጥፋ። እስቲ ያን ልምምድ እናድርግ። በጣም የሚቀየር የተቀየረ ትልቅ ሰው እንሆናለን። ኃይላችንን ትኩረታችን ሰብሰብ አድርገን ገለል ብለን ከሌሎች ትንሽ ራቅ ብለን ኮንፋይንድ ሆነን ብቻችን ሆነን በየቀኑ ለ90 ደቂቃዎች 1 ሰዓት ተኩል ብቻ ህይወታችንን ለመቀየር ወደምንፈልገው ነገር ለማወቅም እሱን በደንብ መስመር ውስጥ ለመግባት በደንብ ትኩረት ለመስጠት እስቲ በየቀኑ 90 ደቂቃዎችን ለራሳችን ለውስጣችን እንስጥ ይላል። ስለዚህ ትኩረታችን ማለት ኃይላችን ማለት ነው። ትኩረታችን የተሰጠን አቅማችን ማለት ነው። አልባሌ ቦታዎች ላይ ዝም ብሎ ከሚፈስ አሁን ደስ ብሎን በኋላ ላይ የሚደብረን ጉዳዮች ላይ እድሜ ልካችን ኤክስፖዝድ ከሚሆን እኛን ወደፊት የሚጠቅመን ለሌሎችም የምንተርፍ እንድንሆን በቀን 1 ሰዓት ተኩል 90 ሚኒትስ ኦንሊ ወደ ራሳችን እናስብ። እንዴት እቀየራለሁ? እንዴት እለወጣለሁ? ምን ባደርግ? እውቀትን እንዴት እጨምራለሁ? በምፈልገው ጉዳይ ላይ ገቢዬን እንዴት እጨምራለሁ? ጤናዬን እንዴት አሻሽላለሁ? መንፈሳዊ ህይወትን እንዴት አሻሽላለሁ? እነዚህ የሚመለከቱ ጉዳዮች አጠቃላይ እኛነታችንን የሚቀይሩ ጉዳዮች ናቸው። ስለዚህ
ፎር 90 ዴይስ በእያንዳንዱ ቀን ደግሞ 90 ሚኒትስ 90 ደቂቃዎችን ሰጥተን ወደ ውስጣችን ራሳችን እናዳምጥ። ይሄ በጣም በጣም አስፈላጊ ነገር ነው። ይሄ ትኩረት ይባላል። የተሻለ ሰው ለመሆን የተቀየረ ሰው ለመሆን ጥሩ ህይወት ያለን ሰው ለመሆን ከፈለገን ትኩረታችን ወደምንፈልገው ነገር ላይ በየቀኑ መለማመድ መቻል አለብን። ይህ እይታ 57 ቲክቶክ አካውንታችን ነው። ከኔ ጋር ስለነበራችሁ እጅግ አመሰግናችኋለሁ። በሌሎች አጫጭር ቲፖች እስክንገናኝ ድረስ ደህና ቆዩልኝ።